Hello and welcome back to Global English with Nadella. In today's lesson, I'm going to teach you the three main types of verbs in Amharic. በዛሬ ቪዲዮ ትምህርት ስለ ሶስቱ ዋና ዋና ቨርቦች በአማርኛ በደንብ አድርጌ አስተምራችኋለሁ ማለት ነው። Now listen to me very carefully to the end of the video. በእንግሊዝኛ በጣም ወሳኝ የሚባለው ነገር ስለ ቨርቦች ወይም ስለ ግሶች ማወቅ ነው ማለት ነው። በዚህ ቪዲዮ የማስተምራችሁ ከአረፍተ ነገር ምስረታ ጀምሮ ነው። ጀማሪዎች በተለይ አረፍተ ነገር መሰረቱ ከመጀመሪያው ማወቅ ያለባቸው ስለ ሶስት ዋና ዋና ቨርቦች ነው ማለት ነው። በመጀመሪያ አንድ አረፍተ ነገር ለመመስረት የአረፍተ ነገር ሶስት ክፍሎች ይኖራሉ። የአረፍተ ነገር ባለቤት፣ ግስና ተሳቢ የምንለው ማለት ነው። እዚህ ጋር እንደምታዩት ባለቤት አለ፣ ግስ አለ፣ ተሳቢ አለ። እነዚህ ሶስቱ ዋና ዋና የአረፍተ ነገር ክፍሎች ናቸው ማለት ነው። በአማርኛ ባለቤት፣ ግስና ተሳቢ የምንለው ማለት ነው። ታዲያ ባለቤት ማለት የአረፍተ ነገሩ ባለቤት ማለት ድርጊት ፈጻሙ ማለት ነው። ቨርብ ማለት ደግሞ ድርጊቱን የሚያሳይ ወይም የሚያከናውን ማለት ነው። ኦብጀክት የምንለው ደግሞ ድርጊቱን የሚቀበል ወይም ተቀባይ የምንለው ማለት ነው። እሺ ታዲያ እዚህ ጋር ቨርቦች በሶስት ዋና ዋና ክፍሎች ስለተከፈሉ ሶስት የተለያዩ አረፍተ ነገር ክፍሎች ይኖራሉ ማለት ነው። ምክንያቱም በአንድ አረፍተ ነገር ውስጥ አንድ ቨርብ ስለምንጠቀም ሶስት የተለያዩ ቨርቦች አሉ ማለት ሶስቱም ቨርቦች አንድ እንጠቀማለን ማለት ሳይሆን ሶስቱም የተለያዩ ቨርቦች ስላሉ ሶስት የተለያዩ አረፍተ ነገሮች ይፈጠራሉ ማለት ነው። የመጀመሪያው ባለቤት ቨርብ ቱ ቢ እና ኦብጀክት ነው የመጀመሪያው አረፍተ ነገር። ሁለተኛው አረፍተ ነገር ደግሞ ባለቤት ቨርብ ቱ ሃቭ እና ኦብጀክት ይሆናል። ሶስተኛው አረፍተ ነገር ደግሞ ባለቤት አክሽን ቨርብ እና ኦብጀክት ይሆናል ማለት ነው። ምክንያቱም ቨርቦቹ በሶስት ዋና ዋና ክፍሎች ስለሚከፈሉ ማለት ነው። በጣም ጥሩ። ቨርቦቹ ምን ናቸው? የመጀመሪያው ቨርቦቹ ቨርብ ቱ ቢ የሚባሉ ናቸው። ቨርብ ቱ ቢ የሚባሉት የመሆን ግስ የምንላቸው ማለት ነው። ቨርብ ቱ ቢ የምንላቸው የመሆን ግስ ያንድ ነገር ምንነት የሚያሳዩ ማለት ነው። ቨርብ ቱ ሃቭ የሚባለው ደግሞ ያለይታ ግስ ወይ ደግሞ አንድ ያለን ነገር የምትገልጽባቸው ማለት ነው። ሶስተኛው አክሽን ቨርብ የምንለው ደግሞ የድርጊት ግስ ወይም ደግሞ ድርጊትን የሚያሳዩ ማለት ነው። ታዲያ እዚህ ላይ በአማርኛ ትርጉም እንደምታዩት የመሆን ግስ፣ ያለይታ ግስ፣ የድርጊት ግስ። ስለዚህ ሶስቱም የተለያዩ ቨርቦች ሲኖሩ ሶስቱም ቨርቦች የተለያየ ትርጉም አላቸው እያለ ነው። አሁን ግራማቲካሊ ስቴጅ ቢፈጠረው መቼ ነው? ሶስቱም ሆነ ሁለቱም ቨርቦች በአንድ ላይ ወይም በአንድ አረፍተ ነገር ላይ መጠቀም አለ። ለምን የተለያዩ ቨርቦች ሶስት የተለያዩ ቨርቦች የተለያየ ትርጉም ስላላቸው። የመሆን ግስ የሌላቸው የአረፍተ ነገሩ ባለቤት ምንነት የሚያሳዩ ናቸው። ያለይታ ግስ ደግሞ የአረፍተ ነገር ባለቤት ምን እንዳለው፣ የድርጊት ግስ ማለት ደግሞ የአረፍተ ነገር ባለቤት ምን እንደሚያደርግ በእንግሊዝኛ እንደሚለው a verb to be tell us what the subject of the sentence is about. And a verb to tell us what the subject of the sentence has. And an action verb tell us what the subject of the sentence does. አያችሁ? የቨርብ ቱ የአረፍተ ነገር ባለቤት ምን እንደሆነ፣ ቨርብ ቱ የአረፍተ ነገር ባለቤት ምን እንዳለው፣ የድርጊት ግስ የአረፍተ ነገር ባለቤት ምን እንደሚያደርግ ያሳያል ማለት ነው። ታዲያ የምንናገረው ንግግር ከሶስቱ ግሶች ብቻ አይደለም ማለት ነው። አንድ ሰው ስለራሱ ሲያወራ ወይ አንድ ሰው ሲያወራ ከነዚህ ከሶስቱ ቨርቦች ውጭ መጠቀም አይችልም። ወይም በንግግር ውስጥ እነዚህ ሶስቱ ቨርቦች ብቻ ነው ያሉ ማለት ነው። ለምሳሌ እንዴ ስለራስህ ባወራ I'm a teacher እኔ መምህር ነኝ። ቨርብ ቱ ቢ ነው ተጠቀምኩት። I'm a teacher እኔ መምህር ነኝ። መምህርነቴን የሚያሳይ ነው ማለት ነው። ምንነቴ የሚያሳይ ስለሆነ የምንነት ግስ ወይም የመሆን ግስ ስለሆነ I used the verb to be. I am a teacher እኔ መምህር ነኝ። እሺ ያለኝ ነገር መግለጽ ፈልግ ደግሞ እነዚህ ቨርቦች ተጠቀማለሁ። I have a computer እኔ ኮምፒውተር አለኝ። ሶስተኛው ደግሞ የድርጊት ግስ ነው። የድርጊት ግስ I speak English ስለዚህ ሶስቱን ቨርቦች ተጠቅሜ የመጀመሪያው ስለ ራሴ ምንነት as a teacher፣ ሁለተኛው ምን እንዳለኝ I have a computer፣ ሶስተኛው ደግሞ ምን እንደማድረግ I speak English ተናግሬያለሁ ማለት ነው። እሺ እዚህ ጋር ያሉትን ቨርቦች በደንብ እዩ። ቨርብ የሚባሉት የመሆን ሳምፓቸው ሶስት አይነት ፎርም አላቸው። ቪ1 ቪ2 እና ቪ3 ፎርም አላቸው። ቪ1 ቪ2 ቪ3 ፎርም አላቸው። የመሆን ግስ አም ኢዝ አር። እነዚህ በአማርኛ ነይ፣ ነህ፣ ነሽ፣ ናችሁ የምንላቸው ቨርቦች ማለት ነው። ሁለተኛው ቪ2 ፓስት ሲሆን ደግሞ የምንጠቀመው ወስ፣ ወር። ቪ3ቸው ቢ በአጠቃላይ ቁጥራቸው 6 ብቻ ናቸው ማለት ቨርብ ቱ ቢ በአጠቃላይ 6 ናቸው ማለት ነው። very good. now let's come back to the next one. this is verb to have. አሁን ወደ verb to have እዚህ ጋር ደግሞ verb to have እንደምታዩት ያለው ይታረስ ያለን ነገር የሚገልጹፋቸው ናቸው። so have has ጉዋ ናቸው። ቪቱ had ቪስራቸው had
በጣም አሪፍ። ሶስተኛው የአክሽን ቨርብ ደግሞ ሁለት አይነት ሬጉላር እና ኢሬጉላር የሚባሉ ቨርቦች እዚህ ጋር ጽፌያለሁ። ቪ1 ፕሌይድ ድራይቭድ፣ ቪ2 ፕሌይድ ድሮቭ፣ ቪ3 ፕሌይድ ድራይቭን። በጣም አሪፍ። አሁን ትርጉማቸው እንግዲህ ይሄ መጀመሪያው እነዚህ ቨርቦች ቪ1 ማለት ምን ማለት ነው? ቪ1 ማለት ነይ፣ ነህ፣ ነሽ፣ ናችሁ የሚል ትርጉም ነው ያላቸው። ቪ2 ሲሆን ደግሞ ፓስት ነው። ቪ2 ሲሆን ምንድነው? ፓስት ነው። እነዚህ ምን ናቸው? ፕሬዘንት ናቸው። አሁን ላይ ስለ አንድ ነገር ምንነት መግለጽ ከፈለግን እነዚህ ቨርቦች እንጠቀማለን ማለት ፕሬዘንት ነው የሚያሳየው አሁን ላይ። ይሄው ደግሞ በፊት የነበረን ነገር ለመግለጽ was were እንጠቀማለን። ያው ፓስት ነው የሚያሳየው ማለት። እሺ ሶስተኛው ይሄ መጣበታለሁ ፐርፌክሽን ነው የሚያሳየው የሆነ ነገር ኮምፕሊሽን ያሳያል ማለት። በተመሳሳይ እዚህ ጋር የምታዩት ተመሳሳይ አይያ ነው ያለው። እንግዲህ ቨርቡ ተቀየረ እንጂ እዚህ በተመሳሳይ አሁን ያለው ነገር በፊት የነበረ ነገር እዚህ ጋር ደግሞ ፊስሪኛው ኮምፕሊሽን እንደምንደስ ወይም ደግሞ አንድ ነገር አጠናቅቅ ማለት ነው። በተመሳሳይ ይሄ ደግሞ አሁን ያለው ነገር እንደዚህ ነው። እሺ አሁን እነዚህ ቨርቦች ናቸው። ሶስት አይነት አረፍተ ነገር እንመሰርታለን። ለምሳሌ ቨርቦች ማለት እኔ እንደዚህ ነኝ ምንነት የሚያሳይ ነው። እነዚህ ቨርቦች ያለን ነገር የሚገልጽባቸው ናቸው። እነዚህ ደግሞ እነዚህ ቨርቦች ደግሞ ድርጊት የሚገልጽባቸው ናቸው። እስኪ ከቨርቡ እንነሳ። የመንግስት ወይም ቨርብ ቱ ቢ አር ኢዝ አር። እሺ እዚህ ጋር በቢዋን የተሰራውን ፎርም ሂ ኢዝ ኤ ድራይቨር፣ ሂ ኢዝ ኤ ድራይቨር። እሱ ሹፌር ነው። መቼ? አሁን ላይ። ናው ሂ ኢዝ ኤ ድራይቨር። አሁን ላይ እሱ ምንድን ነው? ሹፌር ነው። ፓስት ሲሆን ደግሞ በፊት ነበር ስንል ሂ ዋዝ ኤ ድራይቨር፣ ሂ ዋዝ ኤ ድራይቨር። ሹፌር ነበር፣ ሹፌር ነበር ያለፈ ነው ማለት ነው። በምን ቨርቡ ምን ስለሆነ ወዝ ስለሆነ ይሄ አሁን ላይ ይሄ ያለፈ ማለት ነው። ይሄ አሁን ላይ ይሄ ያለፈ እዚህ ጋር ባሳየዋችሁ በካስቶ መሰረት ማለት ነው። እሺ ሶስተኛው ላይ ደግሞ ይቆይና ወደ ሁለተኛው ቀጥታ ቪስሪ ላይ ሌላ በበስቶ ሊከላከል ማለት ነው። እዚህ ጋር ያለው ነገር እዚህ ሂ ሃዝ አ ካር አሁን ላይ ምን አለው? መኪና አለ። እሱ አሁን ላይ መኪና አለው። አሁን ያለው ነገር ከሰይ ነው። ሁለተኛው ሂ ሃዝ አ ካር መኪና ነበር፣ በፊት መኪና ነበረው ያለ ነው። እሺ ወደ አክሽን ቨርብ ሰራችሁና ደግሞ አሁን ጁዋና ቢቱን ፕሌይ ድራይቭ ይላል ማለት ነው። እሺ እዚህ ጋር አንድ ምሳሌ እዚህ ጋር ምሳሌ ነው። ሂ ድራይቭስ አ ካር እሱ መኪና ይነዳል፣ እሱ መኪና ይነዳል። ሂ ድሮቭ አ ካር መኪና ነድቶ ነበር፣ መኪና ነድቶ ነበር። እሺ አሁን እዚህ ጋር ያሳየኋችሁ በቪዋንና በቪቱ ነው። ቪ3 ስንጠቀም ግን እዚህ ጋር እንደምታዩት እዚህ ጋር ቪ3 አለ፣ እዚህ ጋር ቪ3 አለ፣ እዚህ ጋር ቪ3 አለ፣ ከዚህ ጋር ቪ3 አለ። እሺ የቨርብ ቱ ቢ ቪ3 ማን ነው? ቢ ነው። የቨርብ ቱ ቪ3 ማን ነው? ሃድ ነው። ተመሳሳይ ቢሆንም ከቤቱ ጋር ግን ሃድ እንደሆነ እናውቃለን። ሶስተኛው የአክሽን ቨርቦች ደግሞ የፕሌይ እና ድራይቭ ቪ3 ማለት ነው። ፕሌይድ እና ድራይቭ ነው። ሶ እነዚህ ቪ3 ፎርሞችን ተበበሉ። እነዚህ ቪ3ዎችን ስንጠቀም ምንድን ነው የምናደርገው? ብቻቸውን አንጠቀምም። ቅድም እንዳያችሁት ለምሳሌ ሂ ኢዝ ኤ ድራይቨር እሱ አሁን ላይ ሹፌር ነው። ሂ ኢዝ ኤ ድራይቨር እሱ በፊት ላይ ሹፌር ነበር። እሺ አሁን ቪ3ውን እቺን ቢ እንደምንጠቀም ማን እንጠቀማለን ማለት ነው? እነዚህ ቨርብ ቱ ቢ የሚባሉ ቨርቦች ለራሳቸው ለቨርብ ቱ ቢ ለቨርብ ቱ ሃቭ ምን ይደረጋሉ? ያገለግላሉ ወይም አብረው ይመጣሉ ማለት ነው። ለምን ቪ3 የሚባለው ብቻ መምጣት ስለማይችል የቨርብ ቱ ቢ ቪ3 ማን ነው? ቢ። የቨርብ ቱ ቪ3 ሃድ። የቨርብ ቱ ዱ ወይም የአክሽን ቨርብ ቪ3 የፕሌይ ከሆነ ፕሌይ፣ የድራይቭ ከሆነ ድራይቭ። ስለዚህ እነዚህ ቨርቦች ብቻቸውን መምጣት ስለማይችሉ ምን እናደርጋለን? እነዚህ ቨርቦች ቪዋንና ቪቱ የቨርብ ቱ አብረው ይመጣሉ ማለት ነው። ያ ምን ያሳያል? ኮምፕሊሽን አሁን ላይ የተጠናቀቀ ድርጊት በእንግሊዝኛ ቴንስ ፕሬዘንት ፐርፌክት የሚባለው ማለት ነው። አያችሁ ከዚህ ጋር ቨርብ ቱ መጣ፣ እዚህ ሃቭ መጣ። ለማን ቪ3 አብሮ መምጣት ስላለበት አይደል? ወይም ቪ3 ብቻው ስለማይመጣ he has been a driver ትርጉም ሹፌር ሆኗል ማለት ነው። በቃ አሁን ሹፌር ማለት እሱ ሹፌር ነው ለማለት ነው። መሆንን የሚያስይዝ ስለሆነ መቀየር ነው ኮምፕሊትሊ። በቃ አሁን ይሄ እሱ ሹፌር ሆኗል ስንል he has been a driver ማለት he has been a driver ሹፌር ሆኗል። ከዚህ ጋር ደግሞ ሰው has a car መኪና ይዟል ኮምፕሊት። አሁን በእንጆ መኪና ይዟል ማለት ነው። has a car መኪና ይዟል። ሶስተኛው ደግሞ መኪና ምን አልይዟል? ነድቷል ማለት has a driver a car መኪና ነድቷል። very good መኪና ነድቷል። ስለዚህ እዚህ ጋር ያያችኋቸው ሶስት ዋና ቨርቦች የመጀመሪያ
ቨርብ ቱ ቢ ምንድነው ትርጉማቸው? የመሆን ግስ የአንድን ነገር ምንነት የሚያሳይ ማለት ነው። ቨርብ ቱ ሃቭ ደግሞ ያለ ይታገስ አንድ ሰው ያለውን ነገር የሚገልጽባቸው ወይም ማንኛውም ሰው አለኝ አለን አላቸው ምናምን ነገር ሲል ያለ ይታገስ እንላቸው ማለት ነው። የድርጊት ግስ ድርጊትን የሚያከናውኑ የሚገልጹ ብለን ቨርቦችን በሶስት ዋና ክፍል ከፈልንና ፎርማቸውን ደግሞ ቪዋን ቤትና ቪስሪ ያደሉ ቪዋና ቤቱ ብቻቸው መምጣት ይችላሉ። ፕሬዘንት እና ፓስት ነው። ይሄ በፊት አሁን ያለን በፊት የነበር አሁን ግን እንደሆነ በፊት ምን ነበር በፊት አሁን ያለን ነገር በፊት የነበረን ነገር። ሶስተኛው አሁን የምናደርገው ነገር በፊት የምናደርገው ነገር ብናየ። በሶስተኛ ደረጃ ደግሞ ቪስሪዎቹ ብቻቸው ስለማይከቱ ቨርብ ቱ ሃቭ ይፈልጋሉ። ሰው እነዚህ ቨርብ ቱ ሃቭ ያለን ታግሶች ከቪስሪ ጋር ከቨርብ ቱ ቢ ቪስሪ ጋር ከራሳቸው ቪስሪ ጋር እና ከሽመር ቪስሪ ጋር ይመጣሉ። ይሄ ድርጊት ምን ለመግለጽ ስንፈልግ ኮምፕሌትድ የሆነ ነገር ፕሬዘንት ፐርፌክት የሚባለው አሁን የተጠናቀቀ ድርጊት ለመግለጽ ማለት ነው። እዚህ ጋር ምሳሌ እንዳየነው he has been a driver ሹፌር ሆኗል። ቢ ቪስሪ ነው። has ወደፊት መጥቷል ማለት ነው። ሁለተኛው ላይ ደግሞ እንደምታዩት had የራሱ ነው። has ደግሞ ለቪስሪ ነው። had ቪስሪ ስለሆነ ለዚህ ነው የገባ ነው። so he has a car መኪና ይዟል ለማለት ነው። ሶስተኛው ደግሞ ድራይቨር ቪስሪ ነው። ለፊት መጣ has ነበር he has driven a car very good ቨርቦች ማለት በእንግሊዝኛ በጣም ወሳኝ ስለሆኑ ቨርቦችን በሶስት ስከፍሉ ትርጉማቸውን ማወቅ ነው። የመጀመሪያው እንደነገርኳቸው ምንነት የሚያሳዩ ግሶች ስለሆነ በዚህ ውስጥ ምንነታችን እናወራለን ነው። ለምሳሌ I'm a teacher እኔ መምህር ነኝ። እዚህ ጋር ደግሞ ያለኝ ነገር ሳወራ I have a car መኪና አለኝ ያለኝ ነገር ሳወራ ማለት ነው። እዚህ ጋር ደግሞ ማድረገው ነገር ሳወራ I drive a car or I speak English ነው ማለት። እሺ በዚህ መሰረት ቨርቦችን በሶስት ከፍለን አየ ትርጉማቸው የመሆን ግስ ያለ ይታገስና የዚህ እንዴት ተከታታዮች ለመረዳት አንዳንድ ጥያቄዎች ጠይቃቸዋል። እሺ በዚህኛው ቨርብ የተጠየቀ ሰው በጥያቄ መልክ ራሱ ጥያቄ ስንጠየቅ ምንነት ከተጠየቀ ራሱን በምንነት እንስራ ምን መልሰው አለይታ ከሆነ አለይታ ዩዝ ኮሬክት ጥንቂ ለምሳሌ what is your name what's your name what is your name ስለዚህ እዚህ ጋር ቨርብ ቱ ቢ ነው የተጠቀመው። what's your name ብሎ ከጠየቀን ስም ማን ነው ብሎ እየጠየቀን ነው። ስም ቨርብ ቱ ስለጠየቀን ስንመልስለትም ራሱ ስቴትመንት ነው ቨርብ ቱ ቢ ነው የምንጠቀመው። ስም ማን ነው ከተባለ ዲግሪ አንደኛ አይባልም። ስም ማን ነው ከተባለ በራሱ በቨርብ ነው የምንመልሰው። what is your name ስም ማን ነው። ስለዚህ ምላሽ ሆነና my name is ታደለ በቨርብ ቱ ቢ ስለጠየቀን በቨርብ ቱ ቢ መለሱ። ሁለተኛ ያለኝ ነገር ብትጠይቅ what do you have ምን አለ I have a car I have a car ስለዚህ ሃብ መጠየቀን መልሸም ሃብ ያለኝ ነገር የጠየቀኝ ያለኝ ነገር በዛው ጋር መለስኩለት ማለት ነው። ሶስተኛ ድርጊት ሲጠይቀኝ በዛው ድርጊት ተመለሰለ። ለምሳሌ what do you play ብሎ ቢጠይቀኝ I play tennis ምን ትጫወታለህ ብሎ ቢጠይቀኝ what do you play ብሎ ቢጠይቀኝ እኔ መልሼ I play tennis ብዬ መልስለታለሁ ማለት። ስለዚህ ስለ ቨርቦች ስለ ሶስቱ ዋና ቨርቦች ክላሲፊኬሽን በደንብ ካወቃችሁ ጥያቄውን መልሱን መስራት ትችላላችሁ። እንደገና ግራማቲካል ኤረር መፍጠርም አይንቻልም። ምክንያቱም እነዚህ ሶስቱ ቨርቦች አንድ መጠቀም እንደማትችሉ ትርጉሙ ስለምታውቁት እንደዚህ ከተባለ እስኪ አሁን ሌላ ግራማቲካል ኤረር ልንገራችሁ። I'm speaking English አይባልም ማለት I am speaking English አይባልም። ስለዚህ ግራማቲካል ኤረር ነው ማለት I speak English ትላላችሁ። አሚለው እዚህ ጋር አያስፈልግም። I am speaking English ሳይሆን I speak English ኦኬ። ለምን አምና ስፒክ የሚለው አክሽን ቨርብ ቱ ቢ እና ቨርብ ቱ ሃቭ ተቀላቅለዋል። ስለዚህ ግራማቲካሊ ምንድን ነው ኮሬክት አይደለም ማለት በራሳቸው ብቻቸውን መምጣት አይችሉም። እነዚህ ቨርቦች ቪስሪ የተባሉ ቨርቦች ፊት ለፊታቸው ምን ይፈልጋሉ? ሌላ ቨርብ ይፈልጋሉ ማለት ነው። ማን ነው የሚፈልጉት? ወይ ሃቭ ወይ ሃዝ ወይ ሃልን ይፈልጋሉ ማለት ነው ፊት ለፊት። ለምሳሌ ቢ ሲሆን ለምሳሌ ኒገር ቢ ሲሆን አያቸው he has been a driver እሱ ሹፌር ሆኗል መሆንን ነው። በቃ ፕሬዘንት ፐርፌክት ይባላል። አሁን የተጠናቀቀ ነገር ነው ወይም ያለቀ ነገር ነው። እዚህ ጋር የምታዩት ሃድ አለ ሶ ሃድ ሲኖር ያዘ ካር መኪና ይዟል እንላለን ማለት ነው። ሶስተኛው ደግሞ እዚህ ጋር ድራግ አለ። ድራግ ሲሆን ደግሞ he has driven a car መኪና ነድቷል እንላለን ማለት ነው።